በአንድ ወቅት የአንዲት ሀገር መሪ በአደባባይ ሰክሮ መታየት የሀገሪቱን ዜጎች አስደንግጦና አሳፍሮ ነበር። የፕሬዝዳንታቸው ሰካራምነት በተከታታይ ይፋ ይሆን ነበር። ሀገሪቱ በመሪዋ ያፈረችበት ዘመን። ጭራሽ ደግሞ በአንድ ወቅት እኒያው ፕሬዝዳንት ወደ አሜሪካ ለጉብኝት ባቀኑበት ወቅት የሆነው ነገር ብርቱዎቹን በብሔራዊ ኩራት የተሞሉትን ዜጎችን ክፉኛ ያሸማቀቀ ነበር። በአንድ ወቅት ወደ ዋሽንግተን በመብረር ላይ ሳሉ ለእርሳቸው ወሳኝ የሆኑ ሁለት ልዑካን ቡድን ይዘው ነበር። የመጀመሪያው ባለሥልጣኖቻቸው ሲሆኑ ሁለተኛው ግን አልኮል መጠጥ ነበር። ሀገሪቱ ሩሲያ፣ የአንድ ወቅቱ ሰካራሙ ፕሬዝዳንቷ ደግሞ ቦሪስ የልሲን ነበሩ። መገረም፣ መሳቅ፣ ማዘንና መናደድ ከፈለጋችሁ ከዚህ ታሪክ ጋር ጥቂት ደቂቃዎችን ቆዩ። በ1990ዎቹ የሩሲያ ፕሬዝዳንት የነበሩት ቦሪስ የልሲን አውሮፕላን ውስጥ እየጠጡ ወደ አሜሪካ በመጓዝ ላይ ነበሩ። ባለሥልጣኖቻቸውንና ቮድካቸውን ይዘው ጉዞው ተጠናቆ ዋሽንግተን ደረሱ። በበረራ ላይ ያሉ እላፊ ቀምቅመው የሰከሩት የልሲን ከአውሮፕላኑ ራሳቸውን ችለው መውረድ አቃታቸው። እቅፍ ድግፍ ተደርገው ወረዱ። በሌላ ጊዜ እዛው አሜሪካ ውስጥ ለጉብኝት ሄደው ከማረፊያቸው ሹልክ ብለው ወጥተው ነበር። በሌሊት ምን ፈልገው ይሆን? የምስጢር አገልግሎት ማለትም ሴክሬት ሰርቪስ ኤጀንቶች የልሲንን በፔንሲልቫኒያ ጎዳና ላይ ብቻቸውን ጥምብዝ ብለው ሰክረው የውስጥ ሱሪ ብቻ እንደለበሱና ታክሲ እየተጣሩ አገኟቸው ሲል ብራንች የተባለ ጋዜጠኛና ጸሐፊ በጻፈው መጽሐፍ ላይ ከትቦት ይገኛል። የልሲን ከተደናገጡት የደህንነት ኤጀንቶች ጋር በከፍተኛ ድምፅ በነበረው ክርክር ላይ ቃላት ከአንደበቶቻቸው ሲወጡ የስካራቸውን መጠን ያሳብቁባቸው ነበር። ጠባቂዎቻቸው ክቡር ፕሬዝዳንት እባክዎ ወደ ማረፊያው ይመለሱልን አሏቸው። በሙታንታ ብቻ የነበሩት ፕሬዝዳንት ቦሪስ የልሲን ግን ወዳረፉበት ብሌር ሃውስ ተመልሰው ለመግባት አሻፈረኝ አሉ። ፒዛ ቤት መሄድ ፈልጌ ነው አሉ። ታክሲ መጣራታቸውንም ቀጠሉ። ከዚህ ደቂቃ በኋላ ግን የደህንነት አባላቱ የሩሲያን ክብር የማስጠበቅ ኃላፊነት ነበረባቸውና የሚያደርጉትን አድርገው ሰካራሙን የሀገር መሪ በውስጥ ሱሪ በዚያ እኩለ ሌሊት በዓለም ታላቋ ሩሲያና ታታሪዎቹ ሕዝቦቿ ይበልጥ በኀፍረት ከመሸማቀቃቸው በፊት ወደ ማረፊያቸው አስገቧቸው። ይህንን ታሪክ የጻፈው ጋዜጠኛ ብራንች የወቅቱን ፕሬዝዳንት ቢል ክሊንተንን ያ ሁኔታም ያ የሌሊት ክስተት እንዴት እንዳበቃ ጠይቋቸው ነበር። ፕሬዝዳንት ክሊንተን ትከሻቸውን ሰብቀው ወይለም ቦሪስ የልሲን ያኔ በዚያ ሌሊት የፈለገውን ፒዛ ወዲያው እንዲያገኝ ተደርጓል፣ ማረፊያው ድረስ ተላከለት ብለውታል። ነገር ግን በቀጣዩ ምሽት ፕሬዝዳንት ክሊንተን እንደሚያስታውሱት ፕሬዝዳንት ቦሪስ የልሲን ያንኑ ነገር እንደገና ለመድገም ሞክረው ነበር። ከጥበቃዎች አምልጠው በብሌር ሃውስ የጀርባ ደረጃ በኩል ወደ ምድር ቤት ወረዱ። እዚያ ታዲያ የዚያ ሕንፃ ጠባቂ የሩሲያው ፕሬዝዳንት እርሳቸው ስለመሆናቸው አላወቀም። በስህተት ሕንፃው ውስጥ የገባ አንድ ተራ ሰካራም ግለሰብ እንደሆነ አድርጎ ነበር ያሰበው ሲል ብራንች ጽፏል። በየልሲን ሥራ የበዛባቸው የሩሲያና የአሜሪካ ደህንነቶች ተሰባስበው ማንነታቸውን ገልጠው ከሕንፃው ጠባቂ ባያተርፏቸው ኖሮ ቦሪስ የልሲን ለከፍተኛ አደጋ ተጋልጠው እንደነበር ቢል ክሊንተን ለጋዜጠኛው አስታውሰውታል። የሕንፃው ጠባቂዎች በስህተት የገባ አድርገው ስላሰቡት ወቅቱ በየልሲን ላይ ምናልባት ሊወስዱት የነበረው እርምጃም ፕሬዝዳንት የልሲን
ፒዛ ፍለጋ ጎዳና ላይ ከወጡበት ሌሊት የበለጠም አደጋን የደቀነባቸው ነበር ሲሉም ቢል ክሊንተን ያስታውሳሉ። የሩሲያው ፕሬዝዳንት ቦሪስ የልሲን እንደ አውሮፓውያን አቆጣጠር በ1995 ሩሲያ በአውሮፓ የሁለተኛው የዓለም ጦርነት ማክተሚያ 50ኛ ዓመትን ስታከብር ከፕሬዝዳንት ቢል ክሊንተን አጠገብ የቮድካ ብርጭቋቸውን ይዘው ነበር። እንዳለመታደል ሆኖም የእነዚያ ምሽት እንግዳ ድርጊቶች የልሲን ከአልኮል ጋር የነበረባቸውን ሱስ የሚያሳብቁ ነበሩ። ዋሽንግተን ፖስት እንደዘገበው በ1995 በተደረገው ጋዜጣዊ መግለጫ ላይ ፕሬዝዳንት የልሲን የአሜሪካንን የፕሬስ ውጤቶችና ሚዲያዎች ዲዛስተር አደጋ ብለው ጠርተዋቸው ነበር። ያኔ በነጭ ወይን ሞቅ ብሏቸው ነበር ሲሉ ያስታውሳሉ ክሊንተን። በሌላ የፖስት መጣጥፍ ላይ በክሊንተን ስር የነበሩ የቀድሞ ምክትል ውጭ ጉዳይ ሚኒስትር እንደጠቆሙት የአሜሪካው ፕሬዝዳንት ቢል ክሊንተን በየልሲን አደጋ ማለትም የአሜሪካንን የፕሬስና የሚዲያ ውጤቶች ዲዛስተር አደጋ ሲሉ አጠገባቸው የነበሩት ክሊንተን በከፍተኛ ሁኔታ ተንከትክተው የሳቁበትን ሁኔታና ምክንያት የሩሲያው ፕሬዝዳንት ምን ያህል ሞቅ ብሏቸው እንደነበር የአሜሪካ ሚዲያዎች በትኩረት እንዳያገኙ ለማስቀየስ ክሊንተን የዘየዱት ዘዴ ነበር ብለዋል። በሌላ ጊዜ ደግሞ የልሲን በሰከሩበት ወቅት ለክሊንተን ስልክ ደውለው በባህር ሰርጓጅ መርከብ ሰብመሪን ውስጥ ምስጢራዊ ስብሰባ እናድርግ ሲሉ በስካር መንፈስ ጠይቀዋቸው ነበር ተብሏል። ፕሬዝዳንት ቦሪስ የልሲን ከ1991 እስከ 1999 በነበረው የፕሬዝዳንትነት ዘመናቸው የአልኮል ሱሱ እየተባባሰባቸው በመሄዱ በተደጋጋሚ እስከ መደናቀፍና እስከ መውደቅ ደርሰው ነበር። እንዲሁም በካሜራ ፊት ተገቢ ያልሆኑ ባህሪያትን ማሳየትም ጀምረው ነበር። ለማሳያ ያህል በጋዜጠኞችና በካሜራ ፊት ሳይቀር ጥቂት ሴት ጸሐፊዎችን ቆንጠጥ አድርገው ነበር በካሜራ ተይዟል። እነዚህ የሚያስቆጩ የሚያሳዝኑና የሚያስቆጡ እንግዳ ድርጊቶቻቸው በአንድ ወቅት ሩሲያን እንደመራ ሰው ብቻ ሳይሆን በግለሰብነታቸውም ጭምር የግለ ታሪካቸው አካል ሌጋሲያቸው ሆኗል። ቦሪስ የልሲን እንደ አውሮፓውያን አቆጣጠር በ2007 ሕይወታቸው አለፈ። ያኔ ከጀርመን ጋዜጣዎች ዋነኛ ተነባቢ የሆነው ዲየር ስፔግል ይህንን እውነታ በመጥቀስ ግልጽ በሆነ የሞት ማስታወሻ ርዕስ እንዲህ ብሎ ጎላ ደመቅ ያለ ርዕስ ሰጥቶ ህልፈተ ሕይወታቸውን ዘግቦ ነበር። የያኔው የዲየር ስፔግል ጋዜጣ ርዕስ እንዲህ ይል ነበር: የሰካራሙ ዛር መነሳትና መውደቅ፣ The Rise and Fall of the Drunken Tsar። አበቃሁ።